ሰዎች ይህ ፊልም ብቻ ሳይሆን እውነተኛ ታሪክም ነው። ኤማ በየቀኑ በአውሮፕላን ትጓዛለች፣ ነገር ግን የመቀመጫ ቀበቶ በፍጹም አታስርም። ኤማ በፍቅረኛዋ እቅፍ ውስጥ ተኝታ ሳለች አንድ ተዋጊ ጀት በድንገት መጣ። ከዚያም በቀጥታ ከተሳፋሪው አውሮፕላን ጋር ተጋጨ። የአውሮፕላኑ አካል በትልቁ ወዲያው ተከፈተ። ኃይለኛ የአየር ፍሰት የበረራ አስተናጋጆቹንና ተሳፋሪዎቹን ወደ ውጭ ጎተተ። የመቀመጫ ቀበቷን ባለማሰሯ ምክንያት ኤማ ተንከባለለች። አደገኛው ነፋስ ከፕሌኑ ሊያስወጣት ሲቃረብ ፍቅረኛዋ በጊዜ ያዛት። ነገር ግን በመጨረሻ ጠንካራውን የአየር ፍሰት መቋቋም ባለመቻሉ ለቀቃት። እንደ ዕድል ሆኖ ግን ከጎኗ ያለውን መቀመጫም ያዘች። በአየር ፍሰቱ አልተወረወረችም። ነገር ግን ፍቅረኛዋ እንደሷ እድለኛ አልነበረም። እሱንም አብሮ ወሰደው። ከዚያም ኤማ የአውሮፕላኑን አካል ሁለተኛ ክፍል ተከትላ በፍጥነት መውደቅ ጀመረች። ያኔ ነበር በመጨረሻ የመቀመጫ ቀበቶ ትዝ ያላት እና በፍጥነት ያሰረችው። ቀሪው ለዕጣ ፈንታ ብቻ መተው ነው። የመቀመጫ ቀበቶ ሕይወቷን እንደሚያድናት ተስፋ አደረገች። አውሮፕላኑ ከመሬት ትንሽ ሜትሮች ብቻ ቀርቶት ነበር። እንደ ዕድል ሆኖ በዚያ ጊዜ የመውደቅ ፍጥነቷ ቀስ በቀስ እየቀነሰ መጣ። ቀጥታ መሬት ላይ ተንከባለለች። ነገር ግን ባልተጠበቀ ሁኔታ በተአምር በሕይወት ተረፈች። እንደገና ስትነቃ ጫካ ውስጥ ነበረች። ምንም እንኳ ከሞት ብትተርፍም እግሯ በአውሮፕላኑ ፍርስራሽ ተወጋ። እንደ ዕድል ሆኖ ትልቅ የደም ቧንቧ አልነካባትም። ልትነቅለው ፈለገች፣ ነገር ግን ብረቱ በጣም አጥብቆ ይዟታል። ነገር ግን ማውጣት እንዳለባት ታውቃለች። ስለዚህ እንደገና ድፍረቷን ሰበሰበች። በዚህ ጊዜ ሙሉ ኃይሏን ተጠቀመች እና ብረቱ ከስጋዋ ቀስ በቀስ መለየት ጀመረ። በመጨረሻም ልብ የሚሰብር ጩኸት በሚመስል ድምፅ ተነቀለ። ከዚያም ኤማ ከህመሙ እስክትድን ድረስ ለረጅም ጊዜ ተቀምጣ ነበር። በፍጥነት ቀሚሷን ቀዳ ቁስሉን በዝምታ ጠቀለለችው። የፍቅረኛዋን ስም መጥራት ጀመረች። ነገር ግን ሌላ የተረፈ ሰው እንዳለ አየች። በደስታ እየሮጠች ቀረበች። ነገር ግን በሚቀጥለው ሰከንድ ሬሳ ስታይ ጭራሽ ፍርሃት ለቀቀባት። አቅመቢስ ሆና መሬት ላይ ወደቀች። ቀስ በቀስ ራሷን ሳተች። በረጅም ጊዜ በኋላ አንድ ትንኝ ከኮማ ነቃት። ከዚያም የሄሊኮፕተር ድምፅ ሰማች። የአካባቢው አስተዳደር የላከው የነፍስ አድን ቡድን ነበር። ኤማ በፍጥነት በአቅራቢያ ካለው ሬሳ ላይ ሻርፕ ቀደደች። ወደ ሄሊኮፕተሩ ድምፅ ሮጠች። ሄሊኮፕተሩን ስታየው በእጇ ያለውን ሻርፕ እያውለበለበች ጮክ ብላ ጠራች። ነገር ግን ሄሊኮፕተሩ በቅርብ ርቀት በረረ። እንደ ዕድል ሆኖ በአውሮፕላኑ ውስጥ ያለ አንድ አዛውንት አይቷት ነበር። ነገር ግን ኃላፊው ሰው ከ5000 ሜትሮች ላይ ወድቆ ሊተርፍ የሚችልበት መንገድ የለም ብሎ አሰበ። ምናልባት ያ ሰው በአቅራቢያው ያለ ካምፕ ውስጥ ነዋሪ ይሆናል። ኤማ ወደፊት ለመኖር የነበራት ብቸኛ ዕድል እያየችው ከላይዋ በረረ።